ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እኔ ምናችሁ ነገር ቢኖር ማለት ነው ጓደኞቼ፣ እዚህ ቲክቶክ ላይ ወታ መታጨስ ልጅ ወታ ላይ ብላይ እንደፈለገች የምትወልጅ እስኪ አትስደቧት፣ ተዋት። በቃ የራሷ ችግር ሊኖርባት ይችላል እኮ። ሰው ወዶና ፈቅዶ እኮ አይደለም ውጭ ላይ እንደዚህ ሚዲያ ላይ ወጥቶ እንደፈለገ የሚሆነው። በተለይ ስደት ሀገር የምትኖር አሉ አይደል? እንደ ኢትዮጵያ ላይ ቁጭ ብለው የእህቷን ብር እየበላች ቁጭ ብላ እንደፈለገ ጫት ቤትና ሻለሻሊት ምዞር አሉ እኮ። ወንድም እህት ተብዮች አሉ አይደል እንዴ? የእህቷን ብር የእህቱን ብር እየተቀበለ ሽሻ ቤት ጫት ቤት እንደፈለገ እየዞረ እቺ እኮ የራሷ በደል ይኖራታል። እቺ እኮ የራሷ ስቃይ ይኖራታል። እናቴ ትሙት። አሁን ለምሳሌ እውነት ለመናገር እቺ ልጅ ስታጨስ እናንተ ያቺ ላይቭ ላይ ገብታ ስታጨስ ያቺን ልጅ ምንድነው ማድረግ ያለባችሁ? መምከር፣ ደህና ኮመንት መጻፍ፣ ደህና ነገር ማድረግ። እኔ ብዙ ጊዜ ነው ሚዲያ ሰው አይደለሁም በነገራችን ላይ፣ ግን አያለው ገብቼ ኮመንት አልጽፍም፣ ዝም ብዬ ነው የምወጣው። ለምን ያቺ ልጅ ስታረግ የምታረገው ነገር ለእናንተ ሊያስደስታችሁ ይችላል። ኦኬ አሁን እዛ ጋር ምንድነው ማድረግ ያለባችሁ? ደህና ኮመንት መጻፍ፣ ወይም ደግሞ ልጅ ደህና ሰው ስልክሽን በውስጥ ላኪልኝ ብላችሁ ያቺ ልጅ ማውራት። ያቺ ልጅ እኮ ምክር ፈልጋ ነው የሚመክራት፣ ሰው ፈልጋ ነው፣ ሰው ፈልጋ ነው ይወጣችሁ። ማናችንም ከጀርባችን ብዙ የተደበቁ ክፉ ነገሮች ይኖራሉ፣ ግን እንደነሱ ፊት ለፊት ስላልወጣን ነው። እኔ ከዚህ በፊት ሳውዲ ስሰራ ጓደኛ ነበረችኝ፣ አሁን ዱባይ ነው ያለሁት። ጓደኛ ነበረችኝ እና በስልክ ነው የምንተዋወቀው፣ በስራ ቦታ ነው፣ አንድ ቦታ ነው የተገናኘ ነው። እና እቺ ልጅ የሆነ ሰዓት ላይ ስራ ቦታ ተለያየን። እኔም ስራውን ጥዬ ወጣ፣ ሌላ ቦታ ገባሁ። ከዛ እቺ ልጅ ቲክቶክ ላይ የሆነ ጊዜ ፊት ለፊት ላይቭ ላይ ወጣች። ሙስሊም ናት፣ ጸጉሯን ክፍት አድርጋ እያጨሰች ምን እያለች ወጣች። እንደዚህ ላይቭ ላይ እንደ አጋጣሚ እኔ ቤት ቁጭ ብዬ ገባሁ። ላይቭ ላይ ስገባ እሷን አገኘኋት። ከዛ ምንም ማለት ኮመንት ግን የሚሰድቧት ስድብ የሚያቃትም የሚሰድቧት ስድብ ለጆሮ ላይን የሚያስጠላ ስድብ ይሳደባሉ ማለት ነው። እኔ ምንም አልጽፍም፣ ምንም አይደለም። ምክንያቱም ያቺ ልጅ የሆነ ነገር ሊኖራት ይችላል። ብዙም አንተዋወቅም፣ ስራ ቦታ ነው፣ 2 ወር ነው፣ ግን በስልክ እናወራለን። ከስራ ከወጣሁ በኋላ በቃ እቺ ልጅ ቆይቺ ልጅ ምን ሆና ነው ብዬ ለራሴ እንትን ማለት ጀመርኩና እስኪ ስልኳን ልደውል ብዬ ስደውል